እኔ የምላችሁ ይሄን ካራክተሬን እንዴት አያችሁት? እና ፊልም በሰራበት ምን ይመስላችኋል? እና ዛሬ ስለ አንድ ነገር ላወራችሁ ነበር ሐሳቤ። ስለምን መሰላችሁ? እናንተን ያስቀየመ ሰው ወይም እናንተ ያስቀየማችሁት ሰው በህይወታችሁ አጋጥሟችሁ ያውቃል? ማለቴ ወይ የበደላችሁት ወይ እናንተን የበደለ አንድ ሰው እና ከዛ ሰው ጋር መታረቅ ፈልጋችሁ ታውቃላችሁ? ምን ልላችሁ ፈልጌ መሰላችሁ? መታረቅ ስንፈልግ እኛው ራሳችን ከሆነ እርቁን የምንፈጽመው አሪፍ፣ ነገር ግን በአስታራቂ ከሆነ የምንታረቀው አስታራቂ ምረጥ ልፈልጋል። አስታራቂ ምረጥ ልፈልጋል። ወዳጄ አንተ በመካከላችሁ ተፈጥሯል ብለህ ከምታስበው ቅያሜ በላይ ምናልባት የምትልከው አስታራቂ እርግጠኛ ካልሆንክበት የበለጠውን ጥል ሊፈጥር ይችላል። ምክንያቱም ብዙ ሰዎች በአስታራቂዎቻቸው ምክንያት ከመጀመሪያው ይበልጥ ተቀያይመው መኖርን ጀምረዋል። ሞር በፍቅር ህይወት ግንኙነት ውስጥ ስትኖሩ አንዳንድ ነገር አፕን ሲያደርግ ከዛ ሰው ጋር መታረቅ ስትፈልጉ በመካከል ላይ ሆኖ እንዲያስታርቃችሁ የምትፈልጉትን ሰው በደንብ መምረጥ አለባችሁ። አንዳንድ አስታራቂዎች ይሄንን መወጣት አይችሉም። ወዳጅ ስለሆነ ብቻ ያንተን ሰላም ያንተን ደስታ ይፈልገዋል ማለት አይደለም። ስለዚህ የምትልከው አስታራቂ ለሽምግልና የመረጥከው ሰው እውነትም ላንተ ደስታና ላንተ ስሜት የሚጠነቀቅ አንተን ወክሎ መገኘት የሚችል ነው ወይ የሚለውን ጥያቄ ከግንዛቤ ማስገባት አለብን። አጋጥሟችሁ ከሆነ አላቅም፣ አስታርቀኝ ብላችሁ የላካችሁት ሰው ከተጣላችሁት ወይም ከተቀያየማችሁት ሰው ጋር ይበልጥ አቀያይሟችሁ ከሆነ ብዙ ሰዎች ይሄ ነገር እንዳጋጠማቸው ሲናገሩ ሰማለሁ። እና አስታራቂ ምረጥ። አንድ አባባል በቅርቡ ሰማው። ካረጀ ሰው ሁሉ ምክር አትቀበል፣ ሞኝ ሰውም ያረጃል። እና ወዲህ ነው ነገሩ ወንድሜ። አንተ በመጣላት አንተ በመቀያየም አንተ ከዛ ሰው ጋር በመለያየትህ እጅግ በጣም ደስተኛ የሆኑ ሰዎች በአንተ ዙሪያ ሊኖሩ ስለሚችሉ የምትልካቸው ሰዎች እንዲያስታርቁህ ከዛ መካከል ከሆነ አንተ ይቅርታ በድዬሃለሁ በለው ብለህ ከሆነ የላከው በተቃራኒው የጥሉን ግድግዳ የሚያጠነክሩ ሰዎች ሊሆኑ ይችላሉ። ስለዚህ እንደውም አንዳንድ ጊዜ ሲባል ከሰማችሁ ዋሽቶ ከማጣላት ዋሽቶ ማስታረቅ ሲባል ተሰማላችሁ። እና የምትልከው አስታራቂ ጥንቃቄ የተሞላው ካልሆነ እንኳን መታረቅ ይቅርና በመካከላችሁ ያለው ክፍተት እጅግ በጣም እየሰፋ ይሄዳል። ስለዚህ ወዳጄ አስታራቂ ምረጥ። ማር ይጣፍጣል ተብሎ ቁርስ፣ ምሳ፣ እራት አይበላም። ስለዚህ ወዳጅ ሁሉ ወዳጅ አይደለም፣ ጠላት ሁሉም ጠላት አይደለም። ከአንዳንድ ወዳጅነት ደግሞ የተገለጠ ጠላት ስለሚሻል በህይወት የምትፈልገውን ሰው በቅያሜ ያጣኸውን ሰው ዳግም ለማግኘት ሽማግሌ ስትልክ አስታራቂ ምረጥ። ወዳጅ መስሎ አንተ ጋር የሚኖር ጠላት ከሆነ ለሽምግልና የምትልከው ያንን እርቅ አታገኘው። ሚስት ባሏን በድላ ባሏን ይቅርታ መጠየቅ ፈልጋ የባሏ የቅርብ ጓደኛ የሆነውን ሽምግልና በላከች ጊዜ ያ የባሏ ጓደኛ ከሷ ጋር የመተኛት ፍላጎት ስለነበረው እንዲያስታርቃት ብዙ ምስጢሯን ካካፈለችው በኋላ እሷ የምትነግረውን ሰምቶ እሱ የሚያወራው ግን የራሱን ሐሳብ ነበር። ሚስቱ ምን ያህል ክፉ እንደሆነችበትና ምን ያህል እንደማትጠቅመው በማስመሰል ከቀድሞ ይልቅ
ያራርቃቸው ነበር። ይህ ሁሉ የመጣው አስታራቂ ካለመምረጧ የተነሳ ነው። ወዳጄ እቺ ሴት የተሳሳተችው ይቅርታ መጠየቅ መፈለጓ ላይ ሳይሆን ይቅርታ ጠይቃ ባሏ እምቢ ብላት ምናልባት እሺ ካለኝ ብላ የላከችው የባሏ ወዳጅ የባሏም የሷም ጠላት የስሜት ተገዢ መሆኑን ያወቀችው ከረፈደ ነው። መቼ እንደረፈደ ታውቃለህ? ባል ሌላ ሚስት አግብቶ ችኛዋ ሚስትም ሌላ ባል አግብታ የራሳቸውን መንገድ ከጀመሩ በኋላ ከዕለታት አንድ ቀን እንደዛ ብለምንህ እምቢ አልከኝ ስትለው እሱ የሰማው ሌላ እሷ የላከችው ሌላ ሆኖ ተገኘ። ታዲያ ምን ያደርጋል? ሁሉም ነገር አረፈደ። በዚህ ሰዓት ታዲያ እሷ የላከችው ሽማግሌ ወይም የሱ የባሏ ወዳጅ ትክክለኛው አስታራቂ አለመሆኑን ተረዳች፣ ተገነዘበችና ተጸጸተች። ሶዛት ምን ልላችሁ ፈልጌ ነው፣ ዛሬ አስታራቂ ምረጥ። ማር ይጣፍጣል ተብሎ ቁርስ፣ ምሳ፣ እራት አይበላም። ይሄ የኔ ዓለም ነው። ሰብስክራይብ፣ ሼር፣ ኮሜንት ብታደርጉ እጅግ በጣም ደስ ይለኛል። መቼም ቢሆን እናንተ እኔን ተከትላችሁ እናንተን የማይጠቅም ነገር ይዤ አልቀርብም። አመሰግናለሁ። አይካን ከራሱ አለ